የህይወት ማዕበል በማዕበል ውስጥ ያለፋችሁ ነው። ምናልባትም በስራችሁ ላይ ያለ ማዕበል ሊሆን ይችላል። ትዳራችሁ፣ ልጆቻችሁ፣ ወላጆቻችሁ፣ በጤናችሁ ወይም በፋይናንሳችሁ ላይ ያለ ማዕበል፣ እኛ ራሳችን ያልጋበዝናቸው ማዕበል፣ ወዱናል ብለን ካሰብናቸው ሰዎች የሚመጡ ማዕበሎች፣ ያልታሰበበት አቅጣጫ በድንገት የሚከሰቱ ነገር ግን እዚያው በፊታችን የሚቆሙ ማዕበል። ታዲያ ያመናችሁበትና የታመናችሁበት ነገር ሁሉ በማዕበል ሲፈራርስ ምን ታደርጋላችሁ? በህይወታችሁ ውስጥ ለሚመጣ ድንገተኛ ለውጥ እንዴት ትዘጋጃላችሁ? ህይወት ካላሰባችሁት አቅጣጫ መጥቶ ሲጥላችሁስ እንዴት መልሳችሁ ታገግማላችሁ? ይህ ስሜት ምን እንደሚመስል ታውቁታላችሁ? መልካችሁን በትጋት በቁርጠኝነትና በታማኝነት ከሰራችሁ በኋላ ስራችሁን በድንገት ሲያሳጧችሁ ምን ታደርጋላችሁ? የተማራችሁትና ያካበታችሁት የሥራ ክህሎት ሁሉ ካሁን በኋላ እንደማያስፈልግ ሲነግሯችሁስ? ቆሚያ መሬት ሲያጡ ምን ይደረጋል? ኪራይ ወይም የቤት ብድር መክፈል አቅቷችሁ ተመልሳችሁ ከወላጆቻችሁ ጋር ለመኖር ስትገደዱስ? በአንድ ወቅት ትታችሁት የመጣችሁትን ቤተሰብ ፊት እንዴት ትጋፈጡታላችሁ? ማዕበሉ ብዙ መነሻዎች ሊኖሩት ይችላሉ። መልሱ ግን አንድ ብቻ ነው። ወደ እግዚአብሔር ልታመጡት የምትችሉት ከእርሱ አቅም በላይ የሆነ ምንም ነገር የለም፣ ፈጽሞ የለም። ልትሸከሙት የማትችሉትንና ለእግዚአብሔር በጣም ከባድ የሆነ ነገር ማምጣት አትችሉ። እርሱ ይቆጣጠረዋል። ለእግዚአብሔር ሁልጊዜ ፍጹም መልስ የሌለው ምንም አይነት ችግር ወደ እርሱ ይዛችሁ መምጣት አትችሉ። እርሱ መንገዳችሁን ግልጽ ያደርገዋል። ወደ እናንተ የሚመጣውን ማንኛውንም ነገር መቋቋም እንድትችሉ መተማመንን፣ ድፍረትንና ዋስትናን ይሰጣችኋል። እናም አንዳንድ እግዚአብሔር በሕይወታችን ውስጥ በጣም አስቸጋሪ ሁኔታዎች እንዲከሰቱ የሚፈቅደው ለምንድን ነው? እኛን ለማሳደግ፣ እኛ እንድንበስል ነው። እግዚአብሔር በሕይወታችሁ ውስጥ ማዕበል እንዲኖር ከፈቀደ የመጨረሻው ዓላማው እናንተን ይበልጥ አጠንክሮ ማውጣት እንደሆነ አምናለሁ። ይህ አይነቱ ማዕበል ወይም ፈተና በሕይወታችሁ ውስጥ በድንገት የሚመጣ ያልተጠበቀ ሁኔታ ነው። ልትተርፉ ወይም ልታልፉት እንደምትችሉ እንኳን የማታውቁበት ሁኔታ ነው። ነገር ግን ስለ ማዕበል ሌላ ነገር ልንገራችሁ። ማዕበል ሁልጊዜም የተነደፈው እምነታችሁን ለመጨመርና ከእግዚአብሔር ጋር ያላችሁን ግንኙነት ይበልጥ ትልቅ ለማድረግ ነው። ማዕበሎች ደስ የሚሉ ወይም ምቹ አይደሉም። አንዳንዴም ለሕይወት አስጊ ሊሆኑ ይችላሉ። ነገር ግን ሁልጊዜ ዓላማ አላቸው። በሕይወታችሁ ውስጥ የሚመጣ ማዕበል ሊያጠፋችሁ ይችላል ወይም ደግሞ ሊያንጻችሁ ይችላል። ጥንካሬያችሁን፣ ጥበባችሁን፣ ዕውቀታችሁንና ማስተዋላችሁን ሊገነባ ይችላል። ቁርጠኝነታችሁን፣ ታማኝነታችሁን፣ እምነታችሁን፣ መረጋጋታችሁን፣ ሰላማችሁንና በሕይወታችሁ ውስጥ ያለውን ደስታ ሊጨምር ይችላል። አንዳንድ ማዕበሎች እግዚአብሔር በሕይወታችን ውስጥ ሥራውን ሲጨርስ ከበፊቱ እጅግ የተሻልን እንድንሆን ያደርጉናል። ይበልጥ የነጻን፣ ይበልጥ የጠራን እንሆናለን። በእግዚአብሔር ፍቃድ መሃል መሆናችሁን ስለምታውቁ ይበልጥ ሰላምና ደስታ ይኖራችኋል። ስለዚህ አንዳንዴ ያንጹናል፣ አንዳንዴ ደግሞ ያጠፉናል። እግዚአብሔር ማዕበሉን እንዲያጠፋን አይፈልግም። እውነቱ ግን በችግር ጊዜ ሰይጣን በላያችን ላይ የበላይነት እንዲያገኝ ስንፈቅድለት ብቻ ነው ጥፋት የሚመጣው። በተለያዩ የሕይወት ወቅቶች ውስጥ ልዩ ልዩ አይነት ማዕበሎች ይመጣሉ። ነገር ግን ስለ ሕይወት እኔ ደስ የሚለኝ ነገር ቢኖር እግዚአብሔር ምድር እስካለች ድረስ የመዝራትና የማጨድ ጊዜ፣ ቅዝቃዜና ሙቀት፣ በጋና ክረምት፣ ቀናትና ሌሊቶች እንደማይቋረጡ መናገሩ ነው። እግዚአብሔር ምድር እስካለች ድረስ ዘርና መከር ይኖራል ይላል። አንዳንድ ጨለማ ሌሊቶች ይኖራሉ። ነገር ግን ከዚያ በኋላ የሚመጡ ቀኖች አሉ። ቅዝቃዜ የበዛበት ክረምት ይኖራል። ነገር ግን በጋ እንደሚመጣ ቃል ገባላችኋለሁ። አንዳንዶቻችሁ በአሁኑ ወቅት በበረከትና በትርፍ ወቅት ውስጥ ትገኛላችሁ። ሌሎች ደግሞ ሙሉ በሙሉ ደህይተዋል። ነገር ግን ስለ ወቅቶች አንድ ነገር ልንገራችሁ።
አሁን ድሃ ከሆናችሁ ለዘላለም ድሃ ሆናችሁ መቅረት እንደማትችሉ ላረጋግጥላችሁ ወዳለሁ። በሌላ አነጋገር ወቅቶች የሚቆጣጠሩት በእግዚአብሔር ነው። ይህ ደግሞ እጅግ ትልቅ መረጋጋት ይሰጠኛል። ምክንያቱም ዝናብም ይሁን ፀሐይ እግዚአብሔር በቁጥጥሩ ሥራ አድርጎታል። መጽሐፈ መክብብ ምዕራፍ 3 ለሁሉም ነገር ጊዜ አለው፣ ከሰማይ በታችም ለሆነ ነገር ሁሉ ወቅት አለው ይላል። በሌላ አነጋገር ሁሉም ነገር ወቅታዊ ነው። ይህ ማለት ምንም አይነት ፈተና ውስጥ ብታልፍ ያ ነገር ለዘላለም ሊቀጥል አይችልም ማለት ነው። ወቅቶች አስፈላጊ ናቸው። ምክንያቱም ወቅቶች ለውጥ እንደሚመጣ ዋስትና ይሰጣሉ፣ ተስፋንም ይሰጣሉ። በወቅት ውስጥ ምንም ነገር ባለበት አይቀጥልም። ወቅቶች ሁል ጊዜ ጊዜያዊ ናቸው። የሕይወት ቁልፍ ደግሞ ያንን አስቸጋሪ ወቅት በትዕግስት ማለፍ፣ በትዕግስት መጽናት ነው። ወቅቶች ሁል ጊዜም ይለዋወጣሉ። ስለዚህ ለጊዜው ችግር መቼም ቢሆን ዘላቂ ውሳኔ አትስጡ። ይህ በጣም አስፈላጊ ነው። ምክንያቱም በጨለማ ወቅት ውስጥ ስትሆኑ ያላችሁበት ሁኔታ ዘላለማዊ አድራሻችሁ ይመስላችኋል። ነገር ግን ጊዜያዊ ችግርን ለመፍታት መቼም ቢሆን ዘላቂ ውሳኔ አትወስኑ። ይህ በትዳር ውስጥ ለፍቺ ከሚያደርሱ አስቸጋሪ ጊዜያት ውስጥ በተደጋጋሚ ይከሰታል። በምድር ላይ እንዳለ ገሃነም የሚሰማችሁ አስቸጋሪ ወቅት ውስጥ ትገባላችሁ። እመኑኝ፣ ምርጫ አላችሁ። በዚህ ወቅት ዘላቂ ውሳኔ ወስናለሁ ወይስ ይህንን ወቅት በትዕግስት አልፌ ይህንን ጨለማ ጊዜ እሻገራለሁ? ይህ በጓደኝነት በስራም ሆነ በንግድ ውስጥ ይከሰታል። አንዳንዴ ሕይወት በጣም ሲከብድ ንግዱን ወይም ስራውን ማቆም ትፈልጋላችሁ። ነገር ግን ሁሉም ነገር ወቅታዊ ነው። የሕይወት ማበረታቻው ይህ ነው። እግዚአብሔር ያላችሁበትን ሁኔታ እንድትክዱት አይፈልግም። ማዕበል ነው። ፀሐያማ ቀን ብላችሁ አትጠሩትም። ማዕበል እውነታ ነው። ነገር ግን ያላችሁበት ሁኔታ ከእርሱ ቃል እንዲበልጥባችሁ ፈጽሞ አይፈልግም። ሁኔታው ከቃሉ እንዲበልጥባችሁ ብቻ ሳይሆን ያላችሁበት ሁኔታ ከእርሱ መገኘት ወይም ሕልውና እንዲበልጥባችሁ አይፈልግም። ምክንያቱም እርሱም በጀልባዋ ውስጥ አብሯችሁ አለና። እናም እግዚአብሔር ለችግሩ ይናገራል። እርሱ ለችግሩ ሲናገር ደግሞ በሁኔታዎች ላይ ለውጥ ይመጣል። ፈተናዎች ምንም እንኳ የማይመቹና ሕመም የበዛባቸው ቢሆኑም ማንነቱን የምናውቅበት የፍለጋ ጉዞዎች ናቸው። እናም ምንም አይነት ሁኔታ ውስጥ ብታልፉ ይህንን ልብ በሉ። በእግዚአብሔር ቃል ውስጥ ለምትገቡበት ለማንኛውም ማዕበል የሚመጥን የተስፋ ቃል አለ። ራሱን የገለጠልን ይህ ድንቅና ወሰን የሌለው አምላካችን ሁሉን አዋቂ በመሆኑ በሰዎች ላይ ሊመጣ የሚችለውን ማንኛውንም አይነት ማዕበል አስቀድሞ ያውቅ ነበር። ከኤደን ገነት ከአዳምና ሔዋን ጀምሮ እስከ ዛሬዋ ቀን ድረስ እንዲሁም እርሱ ተመልሶ ሁሉንም ነገር እስከሚያጠቃልልበት ጊዜ ድረስ ያሉትን ማዕበሎች ሁሉ ያውቃል። ስለዚህ እርሱ ቃሉን ሲሰጠን ቃሉ ስንት ማዕበሎችን ይሸፍናል? ሁሉንም። እርሱ ያላሰበበት አንድም ማዕበል መገመት አትችሉም። ማዕበሎች ተፈጥሯዊ እንደሆኑ ወቁ። ነገሮች አስቸጋሪ ሲሆኑ መደናገጣችሁን አቁሙ። ድጋሚ ልናገረው፣ ነገሮች አስቸጋሪ ሲሆኑ መደናገጣችሁን አቁሙ። ስራችሁን ስላጣችሁ አትደንግጡ። ንግዱ አስቸጋሪ ጊዜ ውስጥ ስለገባ አትደንግጡ። ለምን? ማዕበሎች ተፈጥሯዊ ናቸው። ማዕበሎች ጊዜያዊ ናቸው። ቋሚ አውሎ ንፋስ የለም። ቋሚ የመሬት መንቀጥቀጥ የለም። ቋሚ ሱናሚ የለም። ቋሚ አውሎ ንፋስ የለም። ሁሉም ጊዜያዊ ናቸው። ማዕበሎች ምን ያህል ጠንካራ እንደሆናችሁ ያረጋግጣሉ። እምነት አለኝ ብላችሁ ምንም ያህል ብትናገሩ ማዕበሎች በእርግጥ እምነት እንዳላችሁ ይፈትኑታል። ማዕበሎች ወደ እግዚአብሔር ብቻ እንድትመለሱ ያደርጓችኋል። ታዲያ ያ ምን ያቆማችኋል? መልህቃችሁ ምንድን ነው? ማዕበል ሲመታችሁ መልህቃችሁ ምንድን ነው? ወይስ ዝም ብላችሁ አብራችሁ ትነጉዳላችሁ? እግዚአብሔር ቃል መልህቃችን ነው። አሁን በዚህ ላይ አስቡ። ማዕበሎች የማይቀሩ ናቸው። የኛ መልህቅ ግን የማይናወጥ ነው። አይንቀሳቀስም፣ አይለወጥም።
በክርስቶስ ዓለት ላይ በጽኑ ያቆመናል። የእግዚአብሔር ቃል በማዕበሉ ውስጥ መልህቃችን ነው። አሁን ይህንን አስተውሉ። እርሱ ሁሉን አዋቂ ስለሆነ በማዕበሉ ውስጥ የት እንዳለሁ ያውቃል። እርሱ በሁሉም ቦታ የሚገኝ ስለሆነ በማዕበሉ ውስጥ በማንኛውም ቦታ ከእኔ ጋር አለ። እናም እርሱ ሁሉን ቻይ ስለሆነ በማዕበሉ ውስጥ እኔን በድል የማሻገር ኃይል አለው። መልህቁ ያ ነው። ይህ መልህቅ እንደሆነ እንዴት አውቃለሁ? መጽሐፍ ቅዱስ እርሱ ማን እንደሆነ የሚናገረው ይህንን ነውና፣ እርሱ ሁሉን አዋቂ ነው። መገኘቱ በሁሉም ቦታ ነው። እርሱ ሁሉን ቻይ ነው። እናንተ በጣም ጠንካራ ወይም ኃይለኛ እንደሆናችሁ ላይሰማችሁ ይችላል። ነገር ግን ጥበበኛ መሆን ትችላላችሁ። ጥበብ የተሞላው ነገር ደግሞ ሕይወታችሁን በማይለወጠው በእግዚአብሔር እውነት ዓለት ላይ መገንባት ነው። ሕይወታችሁን በምን ላይ የገነባችሁት ነው? በዘመኑ ፋሽን ፖፕ ካልቸር ላይ ነው የምትገነቡት? በግል አስተያየት ላይ ወይስ በማይለወጠው በእግዚአብሔር የዘላለም እውነት ዓለት ላይ? በአሸዋ ላይም ይሁን በዓለት ላይ ብትገነቡ ማዕበሉ ወደ ሁለቱም ቤቶች ይመጣል። ክርስቶስ ሲናገር ደህንነቱ በተጠበቀ ቤት ውስጥም ሁኑ ወይም በሚናወጥ ቤት ውስጥ ማዕበሉ ግድ የለውም ይመጣል ማለቱ ነው። አትጨነቁ፣ ምክንያቱም መምጣቱ አይቀርም። እናንተ ትኩረት ማድረግ ያለባችሁ በሌላ ነገር ላይ ነው። በሌላ አነጋገር ማዕበሎች የሚመጡት የሕይወት መሰረታችሁ ምን ላይ እንደተገነባ ለማሳየት ነው። እናንተ ትኩረት ማድረግ ያለባችሁ በትክክለኛው መንገድ ተገንብታችኋል ወይ በሚለው ላይ ነው። የቤቱ አወቃቀር ከማዕበሉ ይበልጥ አስፈላጊ ነው። በሌላ አነጋገር በሕይወት ውስጥ ካመለጣችሁት ወይም ካመለጣችሁት ችግር የተነሳ መቼም አትታወሱም። የምትታወሱት በተረፋችሁበት ወይም ደግሞ ባለፋችሁበት ፈተና ምክንያት ነው። ምንም አይነት ማዕበል ውስጥ አልፎ የማያውቅን ሰው መቼም አትመኑ። ለምን? ምክንያቱም ካመለጣችሁት ነገር የተነሳ ዝና አይኖራችሁምና። ዳዊትን እንዴት አወቅ ነው? በጎልያድ በኩል። ኢያሱን እንዴት አወቅ ነው? በኢያሪኮ ቅጥር በኩል። ሳምሶንን እንዴት አወቅ ነው? በፊልስጤማውያን በኩል። ሙሴን እንዴት አወቅ ነው? በፈርዖን በኩል። ችግር ከሌላችሁ ምንም አይነት ስም ወይም ታሪክ የላችሁም። ጸጥ ያለ ባህር መቼም ቢሆን ጎበዝ መርከበኛ አያወጣም። ምንም አይነት ማዕበል ወዳለበት ባህር ሄዶ በማያውቅ መርከበኛ እየተመራችሁ በባህር ላይ መጓዝ ትፈልጋላችሁ? ሕይወት እንዲኖራችሁ ከፈለጋችሁ በብዙ አስቸጋሪ ነገሮች ውስጥ እንደምታልፉ ማወቅ አለባችሁ። ነገር ግን የነዚያ ነገሮች ዓላማ እናንተን መጉዳት አይደለም። እግዚአብሔር እናንተንም እኔንም ለማሳደግ ሲል ይፈቅደዋል ወይም ያመጣዋል። በመጀመሪያ ማወቅ ያለባችሁ ነገር ቢኖር የእምነታችሁ መፈተን ምንም እንደሚያስገኝ። በመጀመሪያ ማወቅ ያለባችሁ ነገር ቢኖር የእምነታችሁ መፈተን ምንን እንደሚያስገኝ ነው። መጽናትን፣ ትዕግስትን ያስገኛል። መጽናትም ምንም የሚጎላችሁ ሳይኖር የበሰላችሁና ፍጹማን እንድትሆኑ ስራውን በሕይወታችሁ ውስጥ ሙሉ በሙሉ ይፈጽማል። ምንም አይነት ጉድለት የሌለበት ሕይወት መኖር የሚቻለው በማዕበል ስትፈተኑ ብቻ ነው። ለዚህም ነው ፈተናዎች ሲመጡ እንደ ሙሉ ደስታ ቁጠሩት የሚለው። ምክንያቱም ይህ ማዕበል የተሻላችሁ ጠንካራና ጽናት ያላችሁ ሰዎች አድርጎ እንደሚያስቀራችሁ ስለምታውቁ ነው። በሌላ አነጋገር ክፍሉን ጥላችሁ አትውጡ። መጽናት ሙሉ ስራውን እስኪጨርስ ድረስ በትምህርት ክፍሉ ውስጥ ቆዩ። ማዕበል ከእንግዲህ ለእግዚአብሔር አገልግሎት እንዳትጠቀሙ አድርጎ ከመደርደሪያ ላይ ሊያስቀምጣችሁ ይችላል። ወይም ደግሞ አስደናቂ የእግዚአብሔር አገልጋይ እንድትሆኑ ሊያዘጋጃችሁ ይችላል። ይህ ሁሉ የሚወሰነው በራሳችሁ ምላሽ ነው። የኛ ምላሽ ደግሞ በብዙ ነገሮች ይወሰናል። ከእነዚህ አንዱ ስለ እግዚአብሔር ያለን አመለካከት ነው። እግዚአብሔርን እንዴት ነው የምታዩት? እግዚአብሔርን ዝም ብሎ ስህተቶችን የሚቆጥር ሕጋዊና ጥብቅ አድርጌ ነው የማየው? ወይስ በፍቅር፣ በምህረት፣ በቸርነት፣ በይቅርታ፣ በዓላማ የተሞላና እናንተን በተለያዩ መንገዶች ለመጠቀም የሚፈልግ አምላክ አድርጋችሁ ነው የሚታዩት? እርሱን እንዴት ነው የምትመለከቱት? እርሱን እንዴት ነው የምትስሉት?
ስለ እግዚአብሔር ስታስቡና እናንተ የእርሱ ልጆች መሆናችሁንና አንዳንዳችሁ ስታውቁ ስለ እግዚአብሔር ስታስቡና እናንተ የእርሱ ልጆች መሆናችሁንና እንደዳናችሁ ስታውቁ እርሱን በዓይነ ሕሊናችሁ እንዴት ትስሉታላችሁ? እርሱ ከእናንተ ጎን ነው ወይስ በሌላ ወገን? ከነዚህ ማዕበሎች በስተጀርባ በቁጣ የተሞላ አድርጋችሁ ነው የምታዩት? ወይስ እናንተ ለማትወዱት ነገር ግን በዚያ ወቅት ለሕይወታችሁ ከሁሉ የተሻለ መሆኑን አውቆ በሕይወታችሁ ውስጥ አስቸጋሪ ሁኔታን የሚፈቅድ አፍቃሪና ድንቅ አምላክ አድርጋችሁ ነው የምታዩት? እንዴት ነው የምታዩት? አንድ ሰው እግዚአብሔር ምን ይመስላል ብሎ ቢጠይቅ እግዚአብሔር ምን እንደሚመስል ለማወቅ ክርስቶስን ተመልከቱ። እሱ የተናገረው ይህን ነው። እኔን ያየ አብን አይቷል። ይህንን ያለው ስለ ሥጋዊ መልክ ሳይሆን ስለ ማንነቱ ስለ ባህሪው ነው። እኔን ያየ አብን አይቷል። እኔና አብ አንድ ነን። አብ ሲያደርግ ያያችሁትን እንጂ እኔ በራሴ ምንም አላደርግም። እኔን ያየ አብን አይቷል። እኔና አብ አንድ ነን። አብ ሲያደርግ ያየሁትን እንጂ እኔ በራሴ ምንም አላደርግም። ስለዚህ አንድ ጥያቄ ልጠይቃችሁ። በክርስቶስ ላይ የማትወዱት ነገር ምንድን ነው? አንዳንዶቻችሁ ስለ እርሱ የማትወዱት ምንድን ነው? በእርሱ የማያምን ሰው ካለ እንዲነግረኝ እፈልጋለሁ። እስኪ ንገሩኝ። በእርሱ ላይ ያልወደዳችሁት ነገር ምንድን ነው? ምን ያጠፋው ነገር አለ? ምንም፣ ዜሮ። ማዕበሉ ሲመጣ ከምትችሉት በላይ እንድትፈተኑ አይፈቅድም ይላል። ስለዚህ እርሱ በሕይወታችሁ ውስጥ እንዲከሰት ከፈቀደው በእናንተ ላይ እምነት ስላለው ማዕበል እግዚአብሔር ስለ እናንተ ምን እንደሚያስብ የሚገልጽበት መልእክት ነው። ቤታችሁን ካጣችሁ እግዚአብሔር የቤት ማጣትን መቋቋም ትችላላችሁ እያላችሁ ነው። ለምን? ምክንያቱም ከእርሱ የሚበልጥ ሌላ ነገር አዘጋጅቶላችኋልና። በሌላ አነጋገር የሚመጣው እያንዳንዱ ማዕበል እግዚአብሔር ለእናንተ የሚናገረው ድምፅ ነው። በርቺ እህቴ፣ ይህንን መቋቋም ትችያለሽ። በርታ ልጄ፣ ይህንን ማለፍ ትችላለህ። መቋቋም ባትችሉ ኖሮ እንዲመጣ አይፈቅድም ነበር። መጥቷል ማለት ግን ያንን ለማሸነፍ የሚያስችል አቅም ውስጣችሁ አለ ማለት ነው። ስለዚህ አንዳንዴ በሕይወታችን ውስጥ ማዕበል መስለው የሚመጡ ነገሮች እውነተኛ ማዕበሎች ሊሆኑ ይችላሉ። ነገር ግን ጥያቄው እግዚአብሔር በማዕበሉ ውስጥ ምን እያደረገ ነው የሚለው ነው። ይህንን በልባችሁ ጻፉት። ማዕበሉ ምንም ይሁን ምን እርሱ በሥራ ላይ ነው። እርሱ በማዕበሉ ውስጥ እየሰራ ነው። እኛ ብቻ በታማኝነት ከታመንነው በእያንዳንዱ ማዕበል ውስጥ መልካም ነገርን እያዘጋጀ ነው።